የህይወት ለውጥ ፈተና፣ የስኬት ሚስጥር። ህይወቶ ላይ ለውጥ ለማምጣት ከፈለጉ አሁኑኑ እዚሁ ቦታ ይህን ፈተና ከኔ ጋር ይቀበሉ። ወደ ታች ወርዳችሁ ያንን የሰብስክራይብ ቁልፍ ተጫኑ። በዚህ ቪዲዮ ላይ የላይክ ምልክትን አሳዩ እና እስከ መጨረሻው ከኔ ጋር ቆዩ። ምክንያቱም ዛሬ ስኬታማ ሰዎችን ከሌሎች የሚለየው ዋና ነገር ምን እንደሆነ በጥልቀት እንመለከታለን። ጥሬ ተሰጥኦ አይደለም፣ እድል ብቻም አይደለም፣ ብልህነት ብቻውንም አይደለም። እሱም ተግሳጽ፣ ዲሲፕሊን ነው። ተግሳጽ ህልሞችን ወደ እውን የሚለውጥ ቁልፍ ክህሎት ነው። በዚህ አቀራረብ ላይ ደግሞ በህይወታችሁ ውስጥ ጠንካራ ተግሳጽ ለመገንባት እና በሂደት ውስጥ ህይወታችሁን ሙሉ በሙሉ ለመቀየር የሚረዷችሁን 5 ኃይለኛ ደረጃ በደረጃ የሚተገበሩ ዘዴዎችን በግል ያጋራችኋለሁ። ይህንን ጠቃሚ ዕውቀት መልእክቱ በእርግጥ ለሚያስፈልገው ማንኛውም ሰው እንዲደርስ እንድትጋሩ ተጠይቃለሁ። ይህን ጉዞ አብረን እንሂድ። ደረጃ 1 ለምን እንደሆነ ወቁ። የተግሳጽ መሰረት። ተግሳጽ የሚጀምረው በልማዶች ብቻ አይደለም። ፍጹም ቢሆኑም እንኳ ከዕለታዊ መርሃ ግብሮት ሩቲንስ አይጀምርም። በመጀመሪያ የሚጀምረው ከዓላማ ነው። በምትሰሩት ነገር ላይ ስሜታዊ ፍላጎት ከሌላችሁ ነገሮች አስቸጋሪ እንደሆኑ ወዲያውኑ ታቆማላችሁ። ይህ ማለት እየሰራችሁት ካለው ነገር ጋር በስሜት ካልተቆራኛችሁ። ስለዚህ በቅንነትና በእውነት ራሳችሁን እንድትጠይቁ እፈልጋለሁ። ለምን የተሻለ ህይወት በእውነት እፈልጋለሁ? ለምን ገንዘብ፣ ስኬት ወይም የተሻለ አካል እፈልጋለሁ? ለምን ውድ ጊዜን ማባከን ማቆም እፈልጋለሁ? ለምን ተግሳጽ ያለው ሰው መሆን እፈልጋለሁ? ለምን የሚለው መልስ ከእናንተ መምጣት አለበት። የእናንተ ለምን ከጥልቅ ስሜታችሁ መነሳት አለበት። ስሜታዊ መሆን አለበት፣ የማይናወጥና። ለምሳሌ ምናልባት ውድ ቤተሰባችሁ እጅግ የተሻለ የወደፊት ዕድል እንዲኖረው ትፈልጉ ይሆናል። ምናልባት በዚህ ማያልቅ የጭንቀት ትግል ውስጥ እውነተኛ ነፃነት ለማግኘት ተጠባበቁ ይሆናል። ወይም ደግሞ በየማለዳው በራሳችሁ ደስ ለመሆን ሰልቻችኋል። ወይም አሁን ከምትሰሩት በጣም በለጥ ያለ ነገር ለመፈጸም እንደምትችሉ በውስጣችሁ ጠልቆ ይሰማችኋል። ለምን የሚለው መልስ ኃይለኛ ሲሆን ለረጅም ጊዜ ሰበቦቻችሁ ኃይላቸውን ያጠፋሉ። የህይወት ዓላማችሁ ግልጽ ሲሆን ተግሳጽ የራሳችሁ የተፈጥሮ አካል ይሆናል። ይህንን ዕውቀት ይዘን ወደ ሁለተኛው ደረጃ እንሂድ። ደረጃ 2 ስርዓት ወይንም ሲስተም ይገንቡ፣ ህልም አይደለም። ህልሞች ድንቅ ናቸው፣ ለአፍታ ሊያነሳሷችሁ ይችላሉ። ግን ነገሩ ሲከብድ፣ ስርዓቶች ግን ለዘላለም ይለውጧችኋል። አብዛኞቹ ሰዎች ብዙውን ጊዜ እንዲህ ይላሉ፣ ሀብታም መሆን እፈልጋለሁ፣ ክብደት መቀነስ እፈልጋለሁ፣ ቢዝነስ መጀመር እፈልጋለሁ፣ ጦራት ቶሎ መነሳት እፈልጋለሁ። ግን ብዙውን ጊዜ ምንም ለውጥ አይመጣም፣ ምክንያቱም የተቀናጀ ስርዓት ስለሌላቸው ነው። ስርዓት ማለት በየቀኑ ሆን ብላችሁ የምትደገሙት ነገር ነው። ትንሽ ነው፣ ቀላል ነው፣ ሊሰራ የሚችል ነው። ጥቂት ምሳሌዎች። ብዙ ማንበብ እፈልጋለሁ ከሚል ግብ ይልቅ በየቀኑ ለ10 ደቂቃ ብቻ ለማንበብ ራሳችሁን ይገዳደሩ። አካል ብቃት እንዲኖረኝ እፈልጋለሁ ከሚለው ይልቅ በየቀኑ ለ20 ደቂቃ የአካል ብቃት እንቅስቃሴ እንደምታደርጉ ቃል ግቡ። በገንዘብ ማደግ እፈልጋለሁ ከሚለው ይልቅ ከገቢያችሁ ትንሽ መቶኛ በየጊዜው እንደምታስቀምጡ ቃል ግቡ። ስኬት የሚመጣው በአጭር ጊዜ ውስጥ በሚከሰት አስማጊ ዙሪ ነገር ምክንያት አይደለም። በጥንቃቄ የምትከተሉት ወስተኝነት ያለው ስርዓት ውጤት ነው። ስርዓታችሁ የእናንተ አካል ሲሆን ትዕግስት ያድጋልና ይባዛል። ደረጃ 3 የሚያዘናኑ ነገሮችን አስወግዱ፣ አካባቢያችሁን አስተካክሉ። በግርግርና በሚያዘናና አካባቢ ውስጥ ትዕግስት እንዲኖራችሁ መጠበቅ አይቻልም። ስልካችሁ ሁል ጊዜ ከጎናችሁ ከተጣበቀ በጭራሽ አትችሉ። ክፍላችሁ ሁል ጊዜ የተዘረከከ ከሆነ ወይ የሚያዘናኑ መታገቢያችሁ ሁል ጊዜ ክፍትና ድምፅ የሚያሰሙ ከሆኑ ጊዜያችሁን በጥሩ ሁኔታ የተጠቀማችሁበት የመሆን ዕድሉ አነስተኛ ነው። ጓደኞቻችሁ ዘውትር ትኩረታችሁን የሚከፋፈሉ ከሆኑ ትወድቃላችሁ። እናም ይሄ የሚሆነው በድካም አይደለም፣ ምናልባትም ዓለማችሁ ከራሳችሁ ፍላጎት የበለጠ ጠንካራ ስለሆነ ነው። ጥሩ ትዕግስት ለመገንባት አካባቢያችሁን ለስኬት ማዘጋጀት አለባችሁ። 1 ዲጂታል ማዘናጊያዎችን አስወግዱ። አላስፈላጊ ማሳቢያዎች ሁሉ ይዝጉ። ሥራ ስትሰሩ ስልካችሁን በተለየ ክፍል ያስቀምጡ። ጊዜ የሚያባክኑ መታገቢያዎችን አስወግዱ። ትኩረት የእናንተ ውደቅምና ሀብራችሁ ነው፣ እንደ ሕይወታችሁ ጠብቁት። 2 አካላዊ ቦታችሁን ያጸዱ። ንጹሕና የተደራጀ አካባቢ ትኩረቱን ያበረትናል። በሌላ በኩል የተዘረከከ ቦታ ሲይዝ ብዙውን ጊዜ የተዘበረቀ ሕይወት ይከተላል።
3. ትዕግሥት ያላቸው ሰዎችን ራሳችሁን ከበቡ። በቀጥታ የሚነካችሁ ክብል ወደፊት ካልገፋፈፋችሁ በእርግጠኝነት ወደ ኋላ ይጎታችኋል። አካባቢያችሁ በትዕግሥት ጉዞአችሁ ውስጥ ወይ በንቃት ይደግፋችኋል፣ በእሳት ላይ ነዳጅ ይጨምርላችኋል፣ ወይንም ያለ ርኅራኄ ያጠፈዋል። ምርጫው የእናንተ ነው ወዳጆቼ። ደረጃ 4 በትንሽ ጀምሩ፣ ጽናን ሁኑ። አብዛኞቹ ሰዎች የሚወድቁት የሚደናቀሩት በጣም ብዙ ነገር በጣም በፍጥነት ለሞከር ስለሚሞክሩ ነው። እነርሱም የሚሞክሩት ነገር በየቀኑ ጧት 11 ሰዓት ወይንም 5 AM ከባዶ መነሳት፣ ወዲያውኑ ለ2 ሰዓት አድካሚ የአካል ብቃት እንቅስቃሴ ማድረግ፣ ያለምንም ቅድመ ዝግጅት 6 ሰዓት ማጥናት፣ ሁሉንም መጥፎ ልማዶች በአንድ ጀመር ማቆም። ይህ እውነተኛ ትዕግሥት አይደለም፣ ይህ ራስን ማጣፍ ነው። ስለዚህ እውነተኛና ዘላቂ ትዕግሥት ለመገንባት እኔ የምለው 1/100 ሕግ መጠቀም አለባችሁ። በጣም ትንሽ ጀምሩ፣ በጣም የተናን ሁኑ፣ በዞሮ ግን በእርግጠኝነት አሻሽሉ። ተግባራዊ ምሳሌዎች: በ10 ደቂቃ የአካል ብቃት እንቅስቃሴ ጀምሩ። በ5 ደቂቃ ንባብ ጀምሩ። በ20 ደቂቃ ኃይለኛና ትኩረት የተደረገበት ሥራ ጀምሩ። እንቅስቃሴ ያ ለስላሳ ግፌት ከአፍተኛ ኃይላይነት እጅግ በጣም ይበልጣል። ትንሽ በየቀኑ የሚወሰድ ማቆራረጥያ እርምጃ በወር 1 ጊዜ የሚወሰድ ትልቅ እርምጃን ሁል ጊዜ ያሸንፈዋል። በትናን ስትገትሉ ኃይለኛ ነገር መሆን ይጀምራል። ማንነታችሁ መለወጥ ይጀምራል። ትዕግሥት ይፈልጋለሁ ማለት ታቆማላችሁ። እናም እንዲህ ማለት ትጀምራላችሁ፣ እኔ ትዕግሥት ያለኝ ሰው ነኝ ማለት ትጀምራላችሁ። እናም ማንነታችሁ በዚህ ጥልቅ በነገር ሲቀየር ድንገትም በሕይወታችሁ ውስጥ ያለው ሁሉ ነገር በጣም ቀላል ይሆናል። የተግሣጽ ፍጹም ከባዱ ክፍል ራሱ አካላዊ ድርጊቱ አይደለም፣ ከውስጣዊ ተቃውሞ ማሸነፍ ነው። አእምሮ ሊነግራችሁ ይሞክራል፣ ነገ አደርገዋለሁ፣ ችግር የለውም፣ አሁን ስሜት የለኝም፣ በጣም ደክሞኛል፣ እረፍት ያስፈልገኛል፣ እረፍት ይገባኛል፣ ለዛሬ ብቻ። አንድ ቀን ምንም አያጎድልም። ግን ያ አንድ ቀን በፍጥነት 1 ሳምንት ከዚያም 1 ወር ይሆናል። እናም ሕይወታችሁም ምንም ሳይለወጥ ይቀራል። ይህን ዘላለማዊ አእምሮ ጦርነት በቆራጥነት ለማሸነፍ እነዚህን 3 ኃይለኛ ዘዴዎች እንድትጠቀሙ እፈልጋለሁ። 1. የ5 ደቂቃ ደንብ። አንድን ሥራ መጀመር ካልፈለጋችሁ ለራሳችሁ ንገሩ፣ ይህን አልሠራም፣ ለ5 ደቂቃ ብቻ 5 ደቂቃ ብቻ እሠራለሁ። የመጀመሪያው እርምጃ ያ መጀመሪያ ግፊት ሁልጊዜ ከባዱ ነው። መጀመር ስትጀምሩ አንግሏችሁን ብዙም ጊዜ መቃወም ያቆምና መተባበር ይጀምራል። 5 ደቂቃ በቅጽበት ያልፋል፣ ወደ 30 ደቂቃ 1 ሰዓት ይሆናል። ቁልፉ ሁሉ መጀመር ነው። 2. ፍላጎቶቻችሁን አዘገዩ። ስልካችሁን ለመፈተሽ፣ ቆሻሻ ምግብ ለመያዝና በማኅበራዊ ሚዲያ ላይ ያለ መጨረሻ ለመቃኘት ኃይለኛ ፍላጎት በሚሰማችሁ ሁሉ በጥናት ለራሳችሁ ንገሩ፣ ይህን ከማድረጌ በፊት 10 ደቂቃ እጠብቃለሁ። አብዛኞቹ የድንገት ስሜቶች ኢምፐልስስ በአንጻራዊነት በፍጥነት እንደሚጠፉ ታገኛላችሁ። ይህ ትንሽ እርምጃ አእምሮአችሁ በፍላጎቶች ከመመራት ይልቅ እነሱን እንዲቆጣጠር ያሰለጥነዋል። 3. ከመመቸት ውጪ ያስጥሉ። ተግሣጽ የሚጠነከረው በመመቸት ውስጥ ሳይሆን አስቸጋሪ ነገሮችን ለማድረግ ንቃቴ ውስጥ ጥላት ሲያደርጉ ነው። አልጋችሁ በጣም በሚያምርበት ጊዜ እንኳን ጠዋት ቶሎ ይነሱ። በፍጹም ስሜት ሳይሰማችሁ እንኳን የአካል ብቃታችሁን አድርጉ። በጣም በሚደክማችሁ እንኳን ያጥኑ። ሌሎች ረፍት ሲወስዱና ሲዝናኑ እንኳን ትንክራ ስሩ። መመቸት የእድገት ረቂቅ ጠላት ነው። ለጠርየ ሕይወት ከፈለዳችሁ ከመመቸት ውጪ ለመሆን ፈቃደኛ መሆን አለባችሁ። ያንን የመመቸት ስሜት በገፋችሁ ቁጥር ተግሣጻችሁ ይጨምርና ባይሻር ቢሆናል ጠንካራ ይሆናል። የተግሣጽ ኃይል በርግጥ የሚሰጣችሁ ተግሣጽ ያለው ሰው ለመሆን ንቃቴ ውስጥ ምርጫ ስታደርጉ በዓለማችሁ ውስጥ ያለው ነገር ሁሉ መለወጥ ይጀምራል። ማማንካትና ነገን ማበል ታቆማላችሁ። ውድ ጊዜያችሁን በከንቱ ማባከን ታቆማላችሁ። በስሜቶቻችሁ ላይ ታላቅ ቁጥጥር ይኖራችኋል። በልማዶቻችሁ ላይ ሙሉ ቁጥጥር ታገኛላችሁ። በወደፊት ዕጣቻችሁ ላይ የመጨረሻ ቁጥጥር ታገኛላችሁ። ተግሣጽ በለግስና የሚሰጣችሁ የማይናወጥ በራስ መተማመን፣ የጠራ ትኩረት፣ ውስጣዊ ጥንካሬ፣ እውነተኛ ነፃነት፣ ዘላቂ ስኬት፣ ጠንካራ የአእምሮ ሰላም። ተግሣጽ በርግጥ የሚያስደነግጠው መታቀምን የሚከፍት ቁልፍ ነው። ከተግሣጽ ውጪ ተጽሎ ተለየው በርግጥ ምንም አይሆንም። ሕልሞችን ለማሳካት ከተግሣጽ ውጪ ሕልሞች ጥቅም የላቸውም። ከተግሣጽ ውጪ ያለ መነሳሻት አፍጥናዊና ጊዜያዊ ነው። ተግሣጽ ተራ ሰዎችን ወደ ድንቅ ስኬት አድራሾች ይቀይራል።
የመዝጊያ መልእክቴ ነው። እነዚህን 3 ኃይለኛ ድርጊቶች ለመከተል ከወሰናችሁ ለምን እንደሆነ በእርግጥ ይውቁ። ቀላልና ቆስተኛ የዕለታዊ መርሃ ግብር መሰርቱ። ሁሉን ማዘናጋሾች በራርነት አስወግዱ። በትንሹ ጀምሩና በጽናት ቀጥሉ። የአእምሮ ጥንካሬያችሁን ያለማውላሏት ጀምሩ። አልበጋሪውን ኃይል ትሆናላችሁ። ሕይወታችሁ ይለወጣል። ልማዶቻችሁ ይለወጣሉ። የመላው ወደፊት ዕጣችሁ ዳግም ይጻፋል። ግን የቁርጥ ምርጫ ማድረግ አለባችሁ። ልክ አሁን እንዳላችሁ ውስጥ ትቆርጥላላችሁ እኔ ወይስ ወደ ተግሣጽ ባለቤት የሆናችሁት ወደ ስሪያቱ ትወዳላችሁ? በሕይወታችሁ ውስጥ የምትፈልጉትን ሁሉ ለመፈጸም አቅም ያለው ኃይለኛ ስሪያቱ። ምርጫው ወዳጆቼ የእናንተ ብቻ ነው። በዚህ ቪዲዮ ውስጥ ጥቅምና መነሳሻ ካገኛችሁ ፕሊስ ያንን ላይክ ቡተን በመጫን ለተጨማሪ ለውጣማ የሕይወት አቅሞች ሰብስክራይብ በማድረግ እናም ከሁሉም በላይ ይህን መልእክት ዛሬ መስማት ያለበትን ሰው ለማጋራት ይህን ቻናል ድገፉ። ስለተመለከታችሁ በጣም አመሰግናለሁ። እናም ሁል ጊዜ ማስታወስ አለባችሁ፣ የእናንተ ተግሣጽ የመጨረሻ ኃይላችሁ ነው።